መምህራኑ ለምንድን ነው ያዘኑበት? ናታን የምንኛ አገልግሎቴ ብዬ ዘመርኩት ያንን እንዳልረሳ ማስታወሻ ነው ሲልም ተደምጧል። የቱን እንዳይረሳ? አባቱ ሲሞት ከእናቱ ጋር አስመራም ኖሯል። አብርሃ ባህታ ቦርዲንግ ስኩል ተምሮ ከደርግ መውደቅ በኋላ ወደ አዲስ አበባ መጥቷል። ዘማሪ ገብረ ዮሐንስ ገብረ ጻድቅ ሰበታ ቦርዲንግ ስኩል እስከ 12 ተምሮ ሲወጣ ህይወት ከባድ መልኳን አሳይታው ነበር። 4 ኪሎ ቅድስት ሥላሴ ቅዱስ ገብርኤል ባህታና ኪዳነ ምሕረት በሩ ጋር እየዘመረ ሳንቲም ተቀብሏል። ደጆኜ ካንተ በር ተስፋ አድርጌ ስዘምር በሚለው ስንኝም ራሱን ገልጧል። ታዲያ ያኔ ተምሬ ትልቅ ቦታ ይደርሳል ያሉኝ መምህራኖች እዛ ሲያዩኝ ማዘናቸው ልክ ናቸው፣ እኔም እግዚአብሔር እንደሚያሳልፍ ያየሁበት ነውና ልክ ነኝ ይላል። አምላክ ከትቢያ እንደሚያነሳ በእኔ በኩል ታይቷልም ብሎ ያምናል። በፈጣሪው ደጅ ያሰማው ድምጽ አይን ውስጥ ከቶት እግዚአብሔር ባዘጋጃቸው ሰዎች ስራዎቹ ከሰፊው ምእመን ደርሰዋል። አይኖቹ 1 ዓመት ከወራትን ብቻ ያዩት ገብረ ዮሐንስ በህይወቱ ብዙ ጊዜ የአምላኩን ቸርነት አይቷል። 22 ዓመት የአብሮነት ጊዜን ካሳለፉትና እሷም ልክ እንደሱ የካህን ልጅ ከሆነችው የትዳር አጋሩም ጋር በልጆች ተባርከዋል። ከ5ኛ ክፍል ጀምሮ ይነካካት የነበረው ክራሩ በብዙ አውደ ምሕረቶች የእግዚአብሔርን ክብር ገልጦባታል። ዘማሪ ገብረ ዮሐንስ ገብረ ጻድቅ እጅግ የሚወደዱ መዝሙሮቹ በብዙዎች ልብ ውስጥ ቀርተዋል። በቀጣይ ክፍልም ስለ መዝሙሮቹ የማደርሳችሁ ይሆናል። እናንተስ ከሱ መዝሙሮች እጅግ ይለይብኛል የምትሉት የትኛውን ነው? ፕላሷን እየተጫናችሁ ጻፉልኝ። ዝም ብሎ ሳይጾሙ መብላት ማለት ሰው አለመሆን ነው። እንዲያው መጽደቁን ተውት። መጽደቁን መንግስተ ሰማያት መግባቱ ጽድቅና ኩነኔ ገሃነምና መንግስተ ሰማያትን ተውት። አለመጾም ከሰውነት ነው የሚያወጣው፣ ከሰውነት ያወጣል። አለመጾም እንስሳ ነው የሚያደርገው። ቅዱስ ወግሪስ የተባለ አባት ብሎ ይናገራል። በቀን 3 ጊዜ የሚበላ ሰው እንስሳ ነው ይላል። በቀን 3 ጊዜ የሚበላ ሰው እንስሳ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 1 ጊዜ የሚበላ ሰው ደግሞ መልአክ ነው ይላል። እግዚአብሔር ሰዎች አሁን ሰው መብልን እየቀነሰ ሲሄድ መልአካዊ ባህሪውን የሚሰለጥነው የሚያቅደው ነገር የሚያምር ሰው የማይጎዳ ሀገር የሚጠቅም ራሱን የሚያሳድግ አይምሮ ሁሉ ደብዛዛ አይደለም፣ ስል ነው፣ የተሳለ ነው። አሁን እኮ ይገርማል። ሰው ማሰብ ስላቆመ ክሪቲካል ቲንኪንግ ስልጠና ይባላል። ምኑን ያስበዋል? ሰው 24 ሰዓት እየበላ ሰጥሟል እኮ። እንዴት አድርጎ ያስብ? አሁን እኮ ማሰብ አቁመን እኮ ነው ራሱ እየተበላለን ያለው። እንድናስብ ራሱ መጾም አለብን። አይምሮአችን እየበላ ማሰብ አይችልም ነው የምላችሁ። እኔ እውነቴን ነው። ሐኪምም ካለ እዚህ መጥቶ መከራከር ይችላል። ሰው ዝም ብሎ እየበላ ቁጭ የሚል ከሆነ ማሰብ አይችልም። ደሙ ያለ መጠን ይመላል። የደም ዝውውር የሞቀ ነው። እንደዚያ ባለ ቁጥር ደግሞ ዝሙት ይሰለጥንበታል። የሚያስበው ምኞቱ ብቻ ነው። ትክክለኛ ሐሳብ ማሰብ አይችልም። እንዲግርም በደፈረሰ ውሃ ፊትን ማየት ይቻላል? አይቻልም። ውሃው እኮ ሲጠራ ነው። እኛ እኮ አሁን ደፍርሰናል። መብላት። ደፍራሳ ጭንቅላት ነው ያለው እና የምናስበው ነገር ሁሉ ደፍራሳ ነው። የጠራ ዕቅድ፣ የጠራ ሕይወት መኖር ከፈልጋችሁ እንዲሁ ክርስቲያን ባትሆኑ እንኳን ጾም ሰውነት ነው ነው። ወደ ጽድቁ እንመጣበታለን። ጾም ሰውነት ነው። ወደ ጽድቁ ቅድም ነግሬያችኋለሁ። እግዚአብሔር የሚያስመስል ጾም ሰውነት ነው። ሰው መሆን ከፈልጋችሁ ጾሙ። አውሬ መሆን ከፈለግ ብላ 24 ሰዓት። እንስሳ መሆን ከፈለግ እባብ እንኳን እኮ ይጾማል። እባብ 40 ቀን ይጾማል። ስለዚህ እግዚአብሔር ሰዎች ጾም ምንድን ነው ከተባሉ የሰው ክብር ሰውነት ነው። ሰውን ሙሉ የሚያደርገው ሲጾም ነው። የማይጾም ሰው ሙሉ አይደለም፣ ጎደሎ ነው። እርግጥ ይሄ ጾም እኛ ስንቆጥረው 55 ቀን ሊመጣ ይችላል። ምክንያቱም 15ቱ ቅዳሜና እሁዶች ናቸው። ከሰባቱ አጽዋማት አንዱ የሆነውን አብይ የተባለውን ታላቅ ጾም እንጀምራለን። ይሄ ጾም አብይ ተብሏል። መድኃኒታችን ኢየሱስ ክርስቶስ ስለ ጾመው ነው። ይሄ ጾም የሁዳዴ ጾም ይባላል። ሁዳዴ የሚለው ቃል ሁዳድ ከሰፊ እርሻ ጋር የተመሳሰለ ነው። ሰፊ እርሻ ብዙ ፍሬ ብዙ በረከት ይገኝበታልና
የሁዳዴ ጾም ተብሎ ይታሰባል። የዛሬው መልእክቴ ባጭሩ አንድ ስለ ቤተ ክርስቲያናችን መናፍቃን ከሃዲያን ተነስተው በብዙ ሊያጠፏት ከጥንት ጀምሮ ያለ ፈተና አለና ስለ ቤተ ክርስቲያናችን በዚህ ጾም ውስጥ እግዚአብሔርን አስበን የተለያየው አንድ እንዲሆን በተለያየ ስፍራ ያለው በአንድ ሐሳብ እንዲስማማ አንዱ በዚህ በጾም ውስጥ የምናስበው አጽራረ ቤተ ክርስቲያን እንዲያስታግስልን ቅድስት ቤተ ክርስቲያናችን እንዲጠብቅልን ይሄንን ጾም በምንጾም ሰዓት ዋና የምናስበው ይሄ ነው። ሌላው ሁለተኛው ይሄንኑ የመሰለ ነው። ይሄም የሀገራችን ጉዳይ ነው፣ የኢትዮጵያ ጉዳይ ነው። በዚህ ጾም ውስጥ እግዚአብሔርን ልንለምነው የሚገባው አንዱ እግዚአብሔር ምሕረትን እግዚአብሔር ቸርነትን ሰጥቶ ልክ ባለፈው ስናስበው የነነዌን ጾም እንዳሰብን እግዚአብሔር እንደ ደመና መጥቶ የነበረውን ሰዓት ገፎ እንደወሰደላቸው ይልቁንም በዚህ በአብይ ጾም ደግሞ ምሕረቱንና ይቅርታውን ቸርነቱንና በጎነቱን ለምነን አዎ የሰላም ሀገር ይኖረን ዘንድ ሁሉ ጊዜ ልንጸልይ ይገባል። እኔ አንድ ነገር ማምነው ሁሉ ጊዜም ሰላም ከላይ ነው፣ ዝናብም ከላይ ነው፣ ፀሐይም ከላይ ነው። እግዚአብሔር ሁሉን ያውቃል፣ ሁሉንም ይችላል፣ ያውቅበታል። እንድንሞት የሚያደርግ እግዚአብሔር እንድንወለድም መጀመሪያ ያደረገ እሱ ነው። ይሾማል፣ ይሽራል፣ ይተክላል፣ ይነቅላል። ሁሌም ደግሞ ትክክል ነው እግዚአብሔር። ስለዚህ በዚህ ጾም ውስጥ አንዱ የምናስበው አገራችንን የምሕረት ሀገር፣ የሰላም ሀገር፣ የፍቅር ሀገር እንዲያደርግልን በምሕረት ዓይኑም እንዲመለከተን ነው። ሌላው በተለያየ ቦታ በስቃይ በመከራ ያሉ በእስር ቤት ውስጥ የሚንገላቱ ሰው ቤት ውስጥም ሆነው ሰው ቤት እስር ቤት የሆነባቸው ወገኖቻችን በተለያየ ዓለም ላይ የተበተነው ሕዝባችን ባሉበት እግዚአብሔር መልካም የሆነውን ነገር ያደርግላቸው ዘንድ መጸለይ ነው። ሌላው ስለ ራሳችንም መጸለይ ነው። እግዚአብሔር ሕይወታችን እንዲባርክ ኑሯችን እንዲቀድስ ፍቅርና ሰላም እንዲሰጠን ሁሉ ጊዜ ልንማጸነው ይገባል። ይሄ አብይ ጾም አብይ ነው ብያችኋለሁ። ጌታ የጾመው ነው። 40 ቀን 40 ሌሊት ጾመ ብሎ ማቴዎስ ምዕራፍ 4 ቁጥር 1 እንደሚነግረን ጌታችን ኢየሱስ ክርስቶስ ከተጠመቀ በኋላ ሳይውል ሳያድር ወደ ቆሮንቶስ ገዳም ሄዶ 40 ቀን 40 ሌሊት ጾሟል። እርግጥ ይሄ ጾም እኛ ስንቆጥረው 55 ቀን ሊመጣ ይችላል። ምክንያቱም 15ቱ ቅዳሜና እሁዶች ናቸው። በጠዋት ቁርስ ስለሚበላ ስለማይጾሙ ከ55 15ቱ ሲነሳ 40 ይሆናል። አባቶቻችን ይህን ሥራ ሰርተዋል። ሌላም ትርጉም አለው። ለአሁን ግን ይህን ነው የማስተላልፈው። በዚህ አጋጣሚ ደግሞ የምነግራችሁ ቤተክርስቲያናችንን የሚቃወሙ ሰዎች የሚያስተምሯቸው ትምህርቶች አሉና በየርዕሱ ላይ በቅርብ ጊዜ ውስጥ በተከታታይ በዚህ በጾም ውስጥ እነዚህን ትምህርቶች እንደማስተምር ይህንን ለመግለጽ ነው። አግኝቼሻለሁ በጎልጎታ አለሽ በፊቴ ከእግረ መስቀሉ ስታነቢ ድንግል እናቴ አይረሳኝም ያንን ዕለት አስታውሳለሁ ልጅሽ ተሰቅሎ አንቺ አልቅሰሽ እኔ ጽናናለሁ። ጸሐፍትና ፈሪሳውያኑ በዘመኑን እሱን ሲፈትኑ ያለ በደል በመስቀል ላይ በሰቀሉት ጊዜ አገኘውሽ ተሰጠሽኝ ሳለሽ በትካዜ ከሁሉም የበለጠ ከትቦት ሕሊናዬ የቀራንዮ ትዝታ አይጠፋም ካይምሮዬ።